እኔ ግን ትዳር ለኔ ስላልሰራልኝ ወጥቼ ትዳር አይሰራም እያልኩኝ አዋጅ አላረግም። ለሰው አልሰራም ስላልሰራ ግን ልጆቼን አሳድጋለሁ ቁጭ ብዬ። ዳሴ የእናትነት መገለጫዋ ምንድነው? ለልጆቿ ጊዜ መስጠት፣ ልጆቿን ማሳደግ፣ የልጆቿን ፋሲሊቲ ማሟላት። እኔ የሴት ወንድ ነኝ። ወደድሽም ጠላሽም ልጤው አትመጭም። በዚህም ብትመጭ በዛም ብትመጭ ዳሴ እንዴ። ታዲያ ልጅ ማሳደግ ቀላል ከሆነ ለምንድነው ሀገር ቤት የምትልኩት? ጋይስ ልጆቻችሁን አሜሪካን ሀገር ትክክል እኮ ነው ዮኒ ማኛ ያለው። ለምንድነው የምትልኩ? ለምን ትልካላችሁ? ልጅ እኮ የፈለገ ቲክታክ ላይ ቁጭ ብለን ጊዜ ባንሰጠውም ግን ከትምህርት ቤት ሲመለስ 5 ደቂቃ ስትሰጪው ሰርተሽ ስታበዩ ቁጭ ብለሽ ሆምወርኩን ስትሰሪለት አንቺ አቅፈሹ ስተኝ ሽታ የእናቱን ሽታ ሲያሸት ወተት እንዴት ነው ጡት ስናጠባ እኮ ትንሽ ነገር ሊትጠብ ስትል የእናት ያስፈልገዋል ይላል። ወደድሽም ጠላሽ። ለምንድን ነው? ጥቅም ስላለው እንዴ። ልጆቻችሁን ሀገር ቤት ሰዳችሁ ተረፍቃችሁ እዚህ ጋር ቁጭ ብላችሁ ሰውና ሰውን እያባላችሁ እናንተ ነው እንዴ ስለ ሴት ዲፌንስ የምትሆኑት? እንዴት ነው ዲፌንስ የምትሆኑት እንዴ? እናንተ እኮ አልችለው ብላችሁ እኮ ነው አሜሪካን ፋሲሊቲ ያለበት ሁሉ ነገር የሚሟላበት ላይ ኢትዮጵያ የላካችሁት። የትኛዋ እናት ናት አሜሪካ ላይ ልካ ሶሻል ሚዲያ ላይ ለሰው ድምጽ የምትሆን? የትኛዋ? ለልጆቻችን ድምጽ እንሆን መጀመሪያ። እከካሞች አከናንምሻለሁ፣ በመጣሽበት ነው ማጠጣሽ። መማር ሳትሆን እየገባችሁ መልስ የምትሰጡ ሰዎች በየጉዳይሽ ነው እየሰጠው መልስ የምሰጥሽ። ለምን ቲክታኩን አታቀጣጥሉትም? ሶሻል ሚዲያ ላይ ከዚህ በኋላ የሚፈራ ማንም ሰው የለም። ልጅ ተለጠፈ፣ አባት ተለጠፈ፣ እናት ተዋረደች፣ ምን አዲስ ነገር አለ? nothing news። አዲስ ነገር የለም በቃ በዚህ ዓለም ላይ እንዴ። ዘፈን እኮ ተዘፍኗል። ግርም ይለኛል የእጆችን ጥበብ መልኬን እያየው ተገርሜ ብሏል እኮ አቤል እኮ ዘፍኖታል። ተገርሜ የእጆቹን ጥበብ ብለስ ናችሁ ተብለን ነው የተሰጠን። በልጆቻችን ፕራውድ እናረጋለን። ወደላችሁን ጠላችሁ እንዲህ ነው አስረግጬ የምነግርሽ እንዴ። የእጆችን ጥበብ መልኬን እያየው ብሏል። መልካችን እያየን አምብለስ ማለት አለብን። ልጆች ያለን ሰዎች ልሞቱ ነው እንዴ? ገንዘብ ስታሳዱ፣ ወንድ ስታሳዱ አልወለዳችሁም። ጊዜያችሁን ሳትጠቀሙ በቃ ይሄ ከእግዚአብሔር የመጣ ነገር አይደለም። እያንዳንዳችሁ ታሪካችሁ ይናገራል እንዴ። እግዚአብሔር አልሰጣት ያለች እናትማ ፈጣሪን ትለምናለች፣ ትንበረከካለች፣ ብዙ ነገር ነው የምታረግ። ወጫው ታረጋለች አፏ ላይ የምትናገረውን ነገር እንዴ። የወለዳችሁ ልጆቻችሁ ይሙት እናንተ ተቀበሩ እያላችሁ እኛን ልደፉ የመጣችሁ ነው ያላችሁ። በእድሜሽ ነው ማዘን ያለብሽ እያንዳንድሽ እንዴ። ቁጭ ብላችሁ ለምን ልጆች ወለዱ? ያልወለዱ ሰዎች ይሰደባሉ። ባመጡት መንገድ ነው የሚሰደቡት፣ ስላልወለዱ አይደለም። በተናገሩት ነገር ነው መልስ የተሰጣቸው። ከዛ ቁጭ ብለሽ ቂጥ ጠራጊ ካለሽ፣ በዘሬ ደግሞ ቂጥ ጠራጊ የለም። እኔ በዘሬ ያሳደገኝ ማህበረሰብ ፍራቻን አያውቅም። ወደድሽም ጠላሽም አይንሽን ነው ጎትቼ ማወጣው። እኔ ማሜ እከካም አላቅራራም ወይም ካንፌስሚ አልልሽም እንደዚህ ቢካዝ የሰለጠነ ሀገር ላይ ነው ያለ ነው። ቴክኖሎጂውና ሁሉ ነገር ያደገበት አሜሪካን ሀገር እኮ እከካሞች ልጆችሽን የሚረዱ እኮ አሜሪካን። እኔ እንኳን ምንም አይነት በነፊት አልወስድም፣ ግን እናት እኮ እገዛ ፈልጋ የሚሰጣት እኮ ያንቺ ልጅ እኮ አድጎ ነገ ከነገ ወዲያ አገር ይመራል ብሎ እኮ ነው ያደገ ሀገር ላይ። የኛ ደግሞ ፉል ታይም እከካም ናችሁ። የተወለዱ ልጆች ይጥፉ እያላችሁ እየለጠፋችሁ ትዞራላችሁ። ዛሱ አምሳይ እንደዛ እኮ ነው የምታረጉት። ተቀማሚ ያደገ ሀገር ላይ ግን ልጅሽ ያስፈልጋል ነገ ተምሮ አገር ሊመራ ይችላል ብሎ እኮ ነው ብዙ አይነት በነፊት የሚሰጥሽ የሚያስተምርሽ። ሲንግል ማም እያለ እኮ ብዙ አይነት ነገር የምትረጩ በየስቴቱ እኮ ድጋፍ የሚያደርግልሽ እኮ አንቺ የወለድሽው ልጅ ነገ ከነገ ወዲያ አገር ሊመራ ይችላል ተምሮ ተብሎ እኮ ነው እንዴ። ያደገ ሀገር ላይ ኦፖርቹኒቲ ያለበት ሀገር ላይ ልጆቻችሁን ወንድ ለማማለል የነበራችሁበትን ዝፍጥ ሰውነታችሁን ለመቀነስና ሂማን ሄር ቀይራችሁ እኛን ጀጅ ልታረጉ ነው። ልጆቻችሁን አስተምሩ። ማን አባታችሁ ነው ማን ላይ ጀጅ የሚያደርገው? ማን? ራሳችሁን ዝንጀሮ የራሷን ቆይ ማጂጂ በእናትህ ዝንጀሮ የራሷን መላጣ አስቀምጣ በሰው መላጣ ትስቃለች አሉ። እኔ እናትነቴ ብቻ በቂ ነው ማሜ። ነይ የኔ ልጆች እያቸው እንዴት እንደማስተምራቸው። አንቺ ጠንባታ ልጆቼን ቁጭ አድርገን እስኪ የእናንተ ልጆችና የኔ ልጆች ዲስፕሊናቸው ይታይ።
በጣም ፕራውድ እናደርጋለን በልጆቻችሁን የምትሉ እና ሴት ልጅ እናትነቷ ብቻ በቂ ነው። አገር ረርታለች። በዚህ ወጥቶ የአገር ጉዳይ እኮ አላጣላንም። እኔና መማርን የአገር ጉዳይ እኮ አላጣላንም። አዘይንዶፍ ዘደይ ስትሄጂ ደግሞ አንቺ ቁጭ ብለሽ በራስሽ የሌላ ሰው ሆነሽ ስለ ፖለቲካ የምታወሪ ሰዎች መማርን ዲፌንድ አደርጋለሁ ብለሽ እኔን ከርስ አታረጊም። ለመማር አስበሽ አይደለማ። ቢካዝ ነገ መመጨበት መንገድ የተለየ ስለሆነ ማለት ነው። የተለየ ስለሆነ መማርን እኮ ብዙ ሰው ተናግሯታል። ለምን አልተናገራችኋትም? እኛ ላይ ነው እንዴ ሴትነትን ልታዩት የምትፈልጉ? ለምን ጂጂኪያ ስለመማር አስተያየት አልሰጠችም? ጥላቻም የለባትም፣ አልተጣላቻትም፣ ግን አስተያየት አልሰጠችም። ቁጭ ብላ ነው የምትሰማው። ዳሴ በብሔር እኮ ደርቢ ነን፣ ግን ቁጭ ብላ ነው የምትሰማው። ዮኒ ማኛ ለምን መማር ትረዳለች ብሎ ለመማር ዲፌንስ አላረገም። በቃ ያየውን ነገር የሚያውቀውን ነገር ተናግሯል። ማሜ ለልጆቿ እናት ናት። ወጣት ጨፍራለች። የስ ጨፍራለሁ። ምንም ስለማልቆጥራችሁ እኮ ነው ወጥቼ የምጨፍረው። ዝምባም ናችሁ፣ ወደድሽም ጠላሽም የምትሳደቢ ኮመንታተር። ዝምባምና ኮብልስቶን መስላችሁ ነው የምትታዩ። ፉል ታይም ከክ የኔቱ ወቻውት ቤታችሁን ላይፋችሁን ስሩ። አንጡራ ማይሙሉ ገንዘብ ልታሳዱ በብሔር ተደብቃችሁ ጊዜያችሁ ተበልቶባችሁ ነው። እግዚአብሔር ልጅ አልሰጣችሁ ብሎ አይደለም። ግማሾቻችሁ እያወጣችሁ ስቀብሩ ወደ ሌላ ይወስዱታል። ማዘፋከር እነግርሻለሁ። ድረስ ለእነዚህ ተናገራችሁ እነግራችኋለሁ። ለምን መሰለሽ የምነግራቸው ከራሳቸው ከወዳጃቸው የወጣ ነው። ይሄ እነግርሻለሁ። እያንዳንድሽ ጊዜያችሁን እኛ እኮ ማሳደግ ስለቻልን እኮ ነው ያሳደግን ልጆቻችንን። ልጅ የለንም ብሎ እኮ ቂጥ መቁላት እኮ አልጠፋንም። ልጆቻችን እያሳየን ነው እኛ የምንጫወተው። ይደረስበታል ሁሉ ነገር ትንሽ ቀን በእግዚአብሔር ስራ አትግቡ። እግዚአብሔር እኮ ነው ልጅ የሚሰጠው። በዚህ ምናምን ጊዜያችሁን ተጠቀሙ። ተናግሬያለሁ። ጊዜያችሁን ተጠቀሙ። አሁንም ይኸው እያንዳንዳችሁ ስንተዋወቅ 7-8 ዓመት ነው። ከዚህ በኋላ 4 ዓመት ቁጭ እንላለን እየተያየን ማለት ነው። ሳትወልዱ ተጠቀሙ ጊዜያችሁን። የሀገር ጉዳይ መንግስት ነው የሚይዘው፣ እናንተ አይደለም። መንግስት ነው የሚይዘው። መንግስቱ እንኳን ጠቅላይ ሚኒስትሩ መምራት አቅቶታል። እንኳን እናንተ ተዋና ሙሉ እነግርሻለሁ። ሳወራሽ ቁጭ አርጌ ነው ምነግርሽ። ቁጭ አርጌ አታክ የምታረጉት እናንተ ሰውን ወይ በተውት በልጆቻችን ትመጣላችሁ ወይ ኤክስ በምትዩ ነው። በአርቲ ቡርቲ ነው የምትመጡት። እኔን ዲፌንስ አርጊ ማሜ ብለሽ እኔን ዲፌንስ አርጊ። ብትፈልጊ እኔን ምንም አታመጭብኝ። ምንም አንገቴን ገትሬ ነው የምነግርሽ። የምታሳፍሩኝ መንገድ ስለሌለ አንዴ ፊቴን አጣመሽ፣ አንዴ እግሬን አጣመሽ፣ አንዴ እኔ እኮ ሰው እማገኝ የምታይ ልጅ እኮ ነኝ። እኔ ማሜ የምታይ ልጅ እኮ ነኝ። ስለ የትኛው መልኬ ስለ የትኛው ማንነቴ ነው የምታወሩት? ስለ የትኛው ቁጭ ብለሽ ስታጡ እኔ በኤዲት እኮ እየተሰራልኝ ምዞር ችክ አይደለሁም እኮ እኔ። ፊልተር እንኳን አያስፈልገኝም። እኔ ማሜ በኤዲት እየሰራሽ ሰውን ቁንጅና ቆንጆ ነው እያልሽ የማንም አዞላና ድንዝዝ የሆኑ ቤተ እያሻችሁ እየዞራችሁ ማሜን በመልክ ልተቹ እንዳይሆን እኔ እኮ የእነንትና ዘረኝ ብዬ አልነግርሽም። እና አታሽቃብጡ። በቃ ማሽቃበጥ ለማንም አይጠቅምም። ብታሽቃብጡ ባታሽቃብጡ ባናትሽ ነው ምደፋሽ። እኔ ማሜ ባናትሽ ማሜ እንዴ ማን አባታችሁን ልፈራ ነኝ? እኔ ማሜ እኮ ነኝ። ሲጀመር እኔ ጂጂ የማላሸንፈውን ነገር ቴንሱን ኳሱን አልይዘውም። ትረስሚ ኳሱን አልይዘውም። እኔ ቴንሱን እኔ እኮ አልገባሽም እኮ አንቺ እራሳቸው ናቸው። እራሳቸው በማያገባቸው ይገባሉ። ይፈርዳሉ፣ ላልወለደ ይፈርዳሉ። ምን ይላሉ? ያወጣሉ። የእሱ ባህሪ የእሷ ባህሪ፣ እሷ እንዲህ ናት። ጋይስ ሁላችሁ እኔ ከማሜ ጋር አልኖርም። ማሜ ቤት ውስጥ ማን እንደሆነች አናውቅም። ውጭ ማን እንደሆነች አናውቅም። ማን እንደሆነች ምንም አናውቅም። ቢቻላችሁ መድኃኒዓለም ነው የምላችሁ። ቢቻላችሁ የሁለቱንም ላይ ነው ታፕታፕ አልኳቸው። እንትኑ ማሜን የምታውቋት ሳይድ አለ፣ መማርን የምታውቋቸው ሳይድ አለ። ገባችሁ? ግን ሳይድ ባትይዙ እኔ ደስ ይለኛል። በቃ ቁጭ ብለሽ እየተሳደብሽ ቢዩሬን አብዣ አንቺ ድንዙዝ ሁሉ እንዲህ ነው የምጠቀምብሽ። ከፈለግሽ እኔ ቁጭ ብለሽ ታፕታፕ አድርጊ። ለምንድን ነው? ቢዝነስ እየሰራሁብሽ ነው። ቶሎ ቁጭ ብለሽ ለሁለቱም አትጠቅም። በተለይ ለመማራትሽ ላይ ነው ቢዝነስ የምሰራብሽ እኔ። ታፕታፕ አድርጊ ቁጭ ብለሽ።
የበለጠ ልጅቷ የራሷ የሆነ ነገር ጭራሽ ለቅሶ ቁጭ አሉ እኮ ምን ሆና እንደሆነ እሷ ቢሆን እኔ በጣም ማሜ ምን እንደሚገርመኝ ታውቂያለሽ? እንዲህ እንኳን እናንተ እንዲያውም ማሜ የምትሰድባት ይሻላል። እናንተ እንዲያውም ያላችሁ እኔ አልደግመው ቢሆን እንኳን ያቁስሏን መቀስቀስ የለባችሁ። በቃ አጉላዛኝ ነገር ሁላችሁም ደግሞ ሰድባችኋታል። አዛኝ ይመስላሉ እንጂ እንዴ እሷ ለምን አልተሰማችሁም? የእነዚህ ታርጋ ፈላጊ ሸሌዎች ናቸው ስትል ሴት ልጅ እኮ ሸሌ ለመሆን እኮ ብዙ ነገር ያስገድዳታል እኮ። እኛ አሜሪካን ያሉት ሴቶችን አትዩነ። ሴት ልጅ ክርናያፕ ትደረጋለች፣ ቡሊ ትደረጋለች፣ ብዙ ነገር ሴት ባልሆነ እኔ ደስ ይለኛል። ልጆቿን ልታሳድግ እኮ ሴት ልጅ ብዙ ፈተና እኮ ትገባለች። ሸሌ የምትሆን እኮ አንድ ሴት ሸሌ መሆንን ፈልጋ እኮ አይደለም። በዚህ መጠን ለሴት ልጅ ክብር የሌላት ስትናገር አፏን ያላየች ሴት እኔ እንዲያውም ማሜ ስነ ስርዓት አለኝ። ስለ እድሜዋን የተናገርኩ ይሄ ደግሞ የስረዝ እድሜዋ ትልቅ ነው። ትንሽ ነች እንዴ? ጥጦ ስጫት እንኳን እሷ ትናንትና የወለድኩት ባርኮዬ ለእኔ ትልቅ ልጅ ነው። ቢካዝ ሂኖስ ሀብቱ ታክ ያውቃል እንዴት ማውራት እንዳለበት። እንዴ እድሜ እኮ ዝም ብለን ቁጭ ብለን እንደ ሉሲን በኩርኩም አቅልጣችሁ የሰደዳችሁ ሰዎች እዚህ ቁጭ ብላችሁ ቅዱስ ትጫወታላችሁ እንዴ? እንዴ በይሰፋ ጊዜ ቀይ ወጥ ሰጠሽ ወጥ እንጨት ያያሹ በሙሉ እንዴ አናትሽን ነው የምበሳልሽ እኔ ማሜ። በቃ ይብቃ። ፊታችሁ ማይሌጁ እናንተም ትቀጠቀጣላችሁ። ይብቃችሁ፣ በቃ ይብቃ። ፊታችሁ ማይሌጁ ሂዷል ከተባለ ማመን አለብሽ። ማሜ እንዲህ ነሽ ካልሽ ይሄ ኖርማል እኮ ነው። አንደበቀው እንግዲህ ከሄደም ሄደ እኮ ነው። ሁላችንም እኮ እዛው ላይ ያጅነን እኛም ወደዛው ነን ብሏል ቴዲ አፍሮ። እኛም ወደዛው ነን እኮ፣ ግን ደግሞ በሰዓታችን በጊዜያችን ቁጥራችን ሲደርስ እዛ ላይ ነው የምንደርሰው። በቃ እንዴ ለምን እንዲህ ተባለች? ጠምዝዘሽ አጠናግረሽ አማርኛም ብታመጪው እኔ ከጎንደር ነው የመጣሁት። ቀጥታ ስትሬት ፎርዋርድ ነው የሚገባኝ አማርኛ። ቂጥሽን ነው የምለጠልጥሽ። ባመጣሽው ነገር ኤክስኪውዝ አላረግልሽም። አልወለደችም ብዬ እዛው አንቺ ነጠላ ለብሰሽ ይዘኝላት የከካም ልጅ። እኔ የወለድኩት ልጅ ሲነካብኝ ታዲያ ቆጨ ብዬ 2 ወልዳለች 3 ወልዳለች። ማን አባታችሁ ልጅ ቆጣሪ ያደረጋችሁ እናንተ ቡዳዎች? የልጅ ቡዳ እንዴ! ጊዜያችሁን አትጠቀሙ። ቁጭ ብላችሁ 2 ወልደ ደግሞ አንድ አይነት ወርድ ነው የሚጠቀሙት። 2 ወልዳለች 3 ወልዳለች። ምን ነው ከዚህ በላይ በኖረኝ ልጅ ከዚህ በላይ በኖረኝ። አንቺን ቁጭ ብዬ እየረገጥኩ አይደል እንዴ? ሌላ ልጅ ቁጭ ብሎ ለማሳደግ ምን ይወስድብኛል? አምብለስ እንዴ ልጅ ማለት እኮ እኔ ነኝ ያሉ ሀብታሞች እኮ ከሀገር ተሰደው እኮ ከፍለው እንኳን አልሆንላቸው ብሏል። የሰለጠን ሀገር ላይ ሄደው እንዴ የልጅ ቡዳ ተሰባስባቸዋል። ሊባላውን ማይኬርስ ጥንባታ ሙሉ ይሄ ላይክ አገሩ የማይፈቅደው ሰው ኤዲት እያደረገ ወይ በፌክ ሊለጥፍ ይችላል እንጂ እናቱ ወልደዋለች። ልጆቼን አሜሪካ ላይ ቁጭ ብሎ ፌስ ቱ ፌስ የምንተዋወቅ ሰዎች እስቲ ፖስት አድርጊያት ልጄን ከርስ አድርጊ። ያኔ ማሜ አንቺ በወንድ ነው የምታውቂኝ አይደለ? ለወንድ እንደዚህ ሆነች